አርዕስተ ዜና። ዛሬ ቅድስት ኪዳነ ምሕረት መንፈሳዊ ማህበር ላይም ልዩ ፕሮግራም እንዳለ ተገለጸ። የማህበሩ አባል በቅጽል ስሟ እንግሊዝ ወይም 10 ቁጥር በመባል የምትታወቀው እህታችንም ወደ እናት ሀገሯ ልትገባ እንደሆነም ተናግረዋል። የማህበሩ አባል ልጆችም እህት ወንድ እሷንን በመሸኘት ላይም እንደሆኑ ፕሮግራምም እንደያዙ ተናግረዋል። በማህበሩም ልዩ ስራዎችን ልዩ ፕሮግራሞችን ስታደርግ እንደኖረች ብዙ ዘመናትን ከመመስረቱም ጀምሮ አብራም እስከ ወደፊትም እንደምትቀጥልም እንደነበር ተነግሯል። በመጨረሻም እሷ ከማህበሩ ያላትን ፍቅርና ለእህቶቻቸው ያላትን ስሜትን ተናገረች። ከአርዕስተ ዜናው ተመልሰናል። ከዜናዎቹ ጋር ታናሽ ወንድማችሁ ገብረ ስላሴ ነኝ። አብረን እንቆይ። ወደ መጀመሪያው ዜና እናልፋለን። ዛሬ በማህበረ ቅድስት ኪዳነ ምሕረት ማህበርም ልዩ ፕሮግራም እንደተደረገ ተገለጸ። የፕሮግራሙ ዋና መንስኤም እህታችን ወለተ ማርያም ወደ ሀገሯ መግባቷንም አስመልክቶ እንደሆነ ከቦታው ወይም ከማህበሩ ያሉ አባሎች እሷንም ያሉ ማህበሮችም አሳውቀዋል። አያይዘውም የእህታችንን ፍቅርም አሳይተውናል። በግጥም፣ በዝማሬ፣ በዜና፣ በጭውውት ፍቅራቸውንም አሳይተውናል። በማህበሩ አባልም በቅጽል ስሟ እንግሊዝ ወይም 10 ቁጥር በመባል የምትታወቀው እህታችን ወደ እናት ሀገሯ ልትገባ እንደሆነም ተነግሯል። ይሁን እንጂ እህታችንም እንወዳታለን፣ እናከብራታለን። ውድ እህታችንም በሰላም ግቢልን ለአስራት ሀገሯ ለቅድስት ድንግል ማርያም የአስራት ሀገሯ ወደ ሆነችው ወደ እናት ሀገራችን ኢትዮጵያ በሰላም ያስገባሽ እያሉ ሲገልጹላትም ፍቅራቸውንም ሲያሳዩ እንደቆዩ ከቦታው የዕለቱ ፕሮግራም መሪ እህታችን ቤተልሔም ተናግራለች። ከዚህም ቀጥሎም እንግሊዝ ወይም 10 ቁጥር በሰላም እንደገባው አብረንም እንደምንቀጥልና ከዚህም በኋላ አብረንም እንደምንሆንም ብዙ ስራዎችንም እንደምንሰራ ተስፋ አደርጋለሁ ስትልም አያይዛ አቅርባለች። ከዚህም ጋር በመቀጠልም ሽኝትን በተደረገላት ላይም እህቶቻችን በዝማሬም አድምቀዋትን እንዳመሹ አሳውቀዋል። የማህበሩ አባል ልጆችም እህቶቻችንም እሷንም በመሸኘት ላይም እንደሆኑ ተናገሩ። ሽኙትን ሲያደርጉም እህቶቻችንም ወለተ ኪሮስ በግጥም እንዲሁም እህታችንም አደይም በግጥም በመጻፍ የተለያዩ ፕሮግራሞችን በማካሄድ የቤታችን እናትን ደግሞ እህታችን ጸዳለ ማርያምም ልቅሷን በመቀላቀል ያለው ዝማሬን በመዘመር እንዲሁም ሌሎች እህቶቻችን በጭውት በዝማሬ ፍቅራቸውንም ገልጸዋል። ወንድማችን ዮሴፍን በዝማሬ አብሮንም እንዳገለገለን እንዳቀረበልንም እህታችንንም ሰላም ግቢልንም ሲልም እንዳቀረበ ተናገሩ። በተያያዘ ዜና ወንድማችን ገብረ ስላሴ በጣም የምንወድሽ እህታችን ሰላም ግቢልን በተስፋ እንጠብቅሻለን ሲልም አቅርቧል። በማህበሩ ልዩ ስራዎችንም ስትሰራ ማብራን እንደቆየችና ልዩ ፕሮግራሞችንም እንዳካሄደች ተነገረ። በማህበሩም ካደረገቻቸው ጥሩ ስራዎችም ውስጥም በተለያዩ ስራዎችም ከዚህ ሁሉ ከመሳተፍ በተጨማሪ ዝማሬ በመዘመር እንዲሁም እህቶቻችን በማበርታትና በተለያዩ በጎ አድራጎቶችን በመስራት አብራ ከእህቶቻችን ጎን ሆና አለው ስትልም በማጠናከር በመልካምነትን በተግባር የተናገረችው እንደሆነ ተሰበከ።
ይሁንም ቃል በተግባር ስትል ዝምታን፣ ፍቅርን፣ ጭውውትንም ሁሉ የተለያዩ ፕሮግራሞችንም ብዙ ከመናገር ትንሽ ማዳመጥ በሚሉት ሰበብም እህታችን ጋር በቃል በተግባርም አሳይታናለች። በእውቀትም ከኛ ሻል ብላ በመገኘት በመምከርም የተለያዩ ነገሮችን በማካሄድም አብራን እንደቆየች ከሌሎች ሴቶች ጋር በመተባበርም ቆይታለች። እህታችንንም የማህበሩ አባሎች ሁሎችም ከትንሽ ከትልቅም ያሉ እህቶቻችን እንደሚወዷትና እንደሚያከብሯትም ሁሎችም ተናግረዋል። እያንዳንዳቸው ስም መዘርዘር ባይገባም ከቦታው ያለውን ነገር በመዘርዘር ያሉ እህቶችም አሳውቀውናል። በመጨረሻም እሷ ያላትን ፍቅርና ምስጋና ለማህበሩ እህቶቻችን ወንድሞቻችን ያላትን ነገር አሳውቃለች። እሷም እንዲህ ስትል ከቦታው እንዳሳወቀችን እህታችንም እንዲህ ስትል አቅርባለች። እኔ ታናሽ እህታችሁ ወለተ ማርያም ከልብ ስላደረጋችሁልኝ ነገር እጅግ አድርጌ አመሰግናለሁ። እኔን አሁን ለሀገሬ ልግባ እንጂ ከእናንተ የምለይበት ምንም ነገር የለም ስትልም ተናገረች። ከጎናችሁ ሁሌም እንደማልለይና አብረን ከዚህ በኋላ ብዙ ስራዎችንም እንደምንሰራ እርስ በርሳችንም እንደማንለያዩም ተናግራለች። በዚህም ተያይዞ እህታችን ጸዳለ ማርያምም ውድ እህታችን ብዙ ነገሮች እናደርጋለን፣ ማህበራችንም ከዚህ በላይ እንደሚሰፋና በዚህ በላይ ደግሞ ብዙ ፕሮግራሞች እንደሚካሄድ ከክቡር አባታችን ከቆሞስ አባ ኃይለ ማርያም ጋር በመገናኘት ብዙ ስራዎችን እንሰራለን ሲሉ አቅርበዋል። እህቶቻችን ይህንንም አያይዘው ይህ እነሱ መምጣት ለክፋት ሳይሆንም ከዚህ የበለጠ ስራዎችንም እንደምንሰራ ነው ስትልም ራሷ ከቦታው ተናግራለች። እኔ ስላደረጋችሁ ይህ ነገር ቃል የለኝም፣ ብቻ ስለ ሁሉም ነገር እግዚአብሔር አምላክ ስሙ የተመሰገነ የተቀደሰ ይሁንልን። ከልብ አድርጌ አመሰግናለሁ፣ እወዳችኋለሁም ብላለች። ዘጥም ያልቅበት ቸሩ መድኃኒት ኢየሱስ ክርስቶስ ለሁላችንም ፍቅርን፣ አንድነትን፣ መተሳሰብን፣ መከባበርን ያድለን። በምሕረቱ በቸርነቱ ይጠብቀን። ሰላም ያገናኘን። በድጋሚ በሌላ ዜና እስከምንገናኝ ድረስ ከዜናዎቹ ጋር እኔ ወንድማችሁ ገብረ ስላሴ ነበርኩኝ። ለጥንቅሩ ማህበረ ቅዱስ ኪዳነ ምሕረትን ይጎብኙ። ቆየን።